استغفر الله استغفر الله استغفر الله استغفر الله استغفر استغفر تبت استغفر الله استغفر الله كل ذنب تبت إلى الله استغفر الله الله يرحمك محمد أول الله يرحمك يا الدنيا جرنات ندي سبحان خالق ما نمشي متى على رمزي الدنيا لا إله إلا الله استغفر الله استغفر الله استغفر الله استغفر الله من كل ذنب تبت إلى الله آمين يا رب توبنا لك استغفر تبت إلى الله الله يرحمك يا ابو الدنيا والله استغفر الله استغفر الله استغفر الله من كل ذنب تبت إلى الله استغفر الله استغفر الله من كل ذنب تبت إلى الله أكبر استغفر الله يا ربي السلام عليكم ورحمة الله وبركاته ودنا يتكبراتشو يوم مريان كان ياسر متقنيو ودي تحكري لجوش انديت ناتشو انقوچي يمدام كماموچ علاچو چقراچو يفجار انيالن الحمد لله منور دق አሁንም ኖርልኝ ሺ አመት ሺ ሚሊዮን አመት ለአላህ ብዬ የምወዳችሁ ማከብራችሁ ሰብስክራይብ አድርጉኝ ደግሞ ሰብስክራይብ ያረጋችሁ ልጆች እያነሳ ነው ለምንድነው ዝም ብላችሁ ሰብስክራይብ ብቻ አርጋችሁ አትወጡ አዳምጡሽ ቪዲዮን አዳምጡ ተወሰነ ደቂቃ እንኳን ያው አጫጭር ነው ወደ ሌላ 2 ሰዓት 3 ሰዓት አይረዝምም አጫጭር ነው ይሄን አክል አይሰለቻችሁም እሺ አዳምጡ ጀዛችሁን አላህ ይክፈላችሁ ሰብስክራይብ ደግሞ አላረጋችሁ ሰብስክራይብ አድርጉ አትከፍሉበት አላህ ይወፍቃችሁ ከፈራችሁት ነገር ሁሉ አላህ ነጃ ይበላችሁ ነጃ ይበለን እላችኋለሁ እና ኢንሻአላህ ዛሬ ደግሞ ትንሽ ያለችኝ ምክር ልምከራችሁ ወዳም ቅሞች ግን እኔ የምለው እህቶቻችን ከሀገር ሲወጡት እዚህ ያገኘ ሰው ያገቡ ሚንከራቱት ተንከራቱ በቃ ብዙ ስቃይ ምደርስባችሁ እሺ ማግባቱስ ጥሩ
በኒካ ሁላችሁ ማግባት እሷም ልትዳር ሱና ነው የነብያችን ሱና ሰለላሁ ዐለይሂ ወሰለም የነሱን ሱና የነሱ ፈለግ ተከትሎ ጀነት ምገባ አላህ ያርገን እሺ እሱ ነው ለምንድነው የኛ ሀገር አሁን ዜጋ መታገቡ ምትቸገሩ አንድ ነገር ትበሽኝ ነገር ስትጣሉ ከነልጆቻችሁ እዛ ጥሏችሁ እሱ ሄዶ ያ ነው ማለት ነገ ልጆቻችሁ እናቴ አባቴ ወይ ስላችሁ ምንድነው መልሳችሁ እናቶቼ እህቶቼ አላህ ይጠብቃችሁ እኛ ግን እኔ የምለው ከሀገራችን ስንወጣ ማለት ነው ሁላችን ማለት ነው ሰርተን ልንቀየር ልንለወጥ ቤተሰቦቻችን ልንለውጥ ነው እንጂ ወንድ ጠፍቶ ነው ከሀገራችን ማሻአላህ ተባረከ الرحمن والله ከዚህ ሀገር ወንድ ሀብታም እኮ የሀገራችን ደሃ ይሻላል ምንነትሽ የሚያቅሽ ቤተሰቦች የሚያቅ አንቺ የሚያከብርሽ አብዛኛው እኮ የዚህ ሀገር ሰው ለብር ብሎ ነው ሰው የሚወደው እወድሻለሁ የኔ ወድ ፍቅርዬ ወይዬ ምለው እውነት አይምሰላችሁ በብር ፍቅር በብር አይደለም ከልብ ነው እንጂ እና አንቺ ክብርሽን ከጠበቅሽ አላህ ከፈራሽ ራስሽን ከሰጠሽ والله አንቺ ራስሽን ሆነሽ ከኖርሽ ማለት ነው ራስሽን ሰጥተሽ ራስሽን አክብረሽ ከኖርሽ والله አላህ ቆንጆ ትዳር ነው የሚፈፍቅሽ እንደ ወዳ ዘቤ ማለት እንደ ውሻ መልከስከስ አሽፋይዳ ዋና አውዝ ቢላህ ሴት ልጅ ማለት እኮ አላህ ነው ያከበራት አላህ በቁርአኑ ያከበራት ስንት ነው እስቲ ቁርአን መቅራት መታየቁስ ልጆች አላህ ያወረደ እስቲ ስንት ቦታ ነው ሴቶች ቁርአን መቅራት የሚያውቁ ሰዎች በደንብ ነው የሚያውቁት ማለት ነው እኛ እኮ አላህ ነው ያከበረን ሴት ማለት አላህ ያከበራት ናት የመንግስት እናት የዑለማ እናት የዶክተር እናት ናት ሴት ልጅ ማለት አላህ ነው ያከበራት ቢሆንም እናንተ ዱዓ ማድረግ አለባችሁ የሀገራችሁ ልጅ ማግባት አለባችሁ እንጂ ዝም ብላችሁ አገሩ የማታቆት ምንነቱ የማታቆት ዜጋ አግብታችሁ እንዴ ከምትቸገሩ እናንተ ብራችሁን ሰብሰብ አድርጉና ሰረት አድርጉና ስራውን ሰርታችሁ ብራችሁን ቋጥራችሁ አገራችሁን ገብታችሁ ቤትን ትሰሩ ደግሞ ብርም ካሽ ይፈልሽ መስራት ይችላል እዛ ገብተሽ ማለት ነው ብር ነው ዋና ወሳኝ ብር ካለ በሰማይ መንገድ አለ ተባለ አሁን ከቻልቻች ቤት ግዢ ብር ካለሽ ወይ መሬት ግዢና ቤት ስሪ ብርሽን ባንክ ላይ አካውንትሽ ላይ አስቀምጪ እና ቤተሰብም ደግሞ በመጠኑ መርዳት ነው ቤተሰብ መርዳት ከፈለጋችሁ እና እንዲላችኋለሁ እንጂ አጎቴ አክስቴ ይሄ ፍላም ምናምን እህቴ ወንድሜ ምናምን ባል ነገር ይሄ መርዳት ጥሩ ነው አንዳንዴ ከተቸገሩ ሁሌ በየወሩ በየሁለት ወሩ ግን መላክ ይሄ ብዙ መዘዝ ያመጣል እኔ የራሴ ሐሳብ ላካፍላችሁ አንዴ ማለት ነው እዚህ ሱዲ ላይ 5 አመት ነው 4 አመት ቆይቼ ገባው ሆነ ባለችኝ ብር እንግዲህ አልহামዱሊላህ ነው ያው የሶስት ልጆች እና ነን ሁላችሁም ታውቃላችሁ ልጆችንም ያስተማርኩ የሶስት ልጆች እና ነን አላህ ያሳድግልኝ አላህ ልጆችንም ሳል ያርግልኝ እነሱን ያስተማርኩ ያው ወጪ ቀለብም እያቻልኩኝ እዚህ 4 አመት ነው 5 አመት ቆይቼ ገባሁላችሁ ያለኝችን ቃመና መንገዛዝቼ ካርጎ አርጌ ቤትም ሰርቼ ገባሁ ስገባ ገብቼ 2 ወር ሳይሞላ ምንም ይዞ ጠፋ ከጄ ላይ ብሩ አልቆ ማለት ነው ግን ከዚህ ወደዛ ሲሄድ ማለት ነው እኔ والله እውነቴን ነው የምላችሁ ከዚህ ወደ ሀገር ቤት ሲሄድ ደርሶ መልስ ነበር ሰዎቹ ትኬቱን የቆረጡልኝ ማለት ነው እሺ መለሳለሁ እኔ ግን በሸክ ነው ወደ ሀገር ቤት ሲሄድ ሄድኩት ማለት ነው ግን ሲሄድ በቃ ምንም ብር እጅ ይላለቀ ባለቤቴም ስራ የለውም ያው እኔም በቃ ምንም በቃ ሚዛው መጨበጣው ነገር ሳጣ ነው ወደዚህ ሀገር ደግሞ ተመልሼ የማጣው ደግሞ አላህ ሲቀና ትኬት ደርሶ መልስ ስለሆነ ነው ማለት ነው እና ብር ያዙ እንደኔ ወዲ አታባክኑ ብራችሁ ማለት ነው والله ሀገር ስትገቡ ማለት ነው አለ ብር ከገባችሁ ራሳችሁን ነው መጣሉ ለዚህ ላባችሁን ሰብሰብ አርጉ እንደኔ አታባክኑ እውነቴን ነው የምላችሁ በእውነቴን ነው والله ላዚም እና ብር ካለሽ ነው ሁሉም ያከብርሽ እና ማንንም ሰው ደግሞ አምንሽም ሀገር ቤት እዚህ ሀገር ቆይተሽ ሀገር ቤት ስትገቢ
በቃ ጅስማሽ ሁሉ ወርቅ ብር ነው መስላቸው ሀገር ቤት ሰዎች ማለት ነው። ሱብሃንአላህ። ስለዚህ ብራችሁን ቆጠብ አድርጉ፣ ቤትም ስሩ። አላህ ይወፍቅ።